አሁን ቀጥል ትጂ። እሺ ጥሩ። የመጀመሪያው ነገር ማለት የምፈልገው ነገር አንደኛ ሰዎች ሲናገሩ አሁን አንተም ጋር እፎይም ጋር የማየው ችግር ወደ መልሱ ግባ። አይ ሰው ሚዩት አታድርጉ፣ ተናግራችሁ ሚዩት አታድርጉ። ወደ መልሱ ግባ። ያላ መልስ። አሁንም እያደረግከው ያለው መልስ። ሚዩት አታድርጉ። ሰው ከተናገራችሁ በኋላ ስሙ። አንተን ቤትም እንዳደርገው ራስን አትካብብን። መልስ። አሁን ያላ ወደ መልሱ ግባ። ያላ እሺ። ልጅቷ ያነሳችሁ ሀሳብ ላይ እንነሳና ኢየሱስ ክርስቶስ ቅድም ምን ነበር የጀመርከው? ኢየሱስ ክርስቶስ አምላክ አለው የለውም በሚለው ነው አይደል የጀመርከው የሄድከው? አዎ። ስለዚህ አምላክ አለው ኢየሱስ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ እሄዳለሁ አድርጋለሁ ብሏል። ስለዚህ ኢየሱስ ክርስቶስ አምላኬ ብሎ ጠርቷል። አዎ ሰው ነው፣ አምላኬ ብሏል። አምላክ አለው። ስለዚህ ሰው ነው ኢየሱስ ክርስቶስ። ስለዚህ አምላክ አለው። አምላኬ ብሏል። አምላክ አለው የለውም? አምላኬ ብሏል። አምላክ አለው የለውም? ሰው ነው እንደ አዳም ስለሆነ ሰው ነው እንደ አዳም ስለሆነ አምላኬ ብሏል። ፍጹም ሰውነቱን እናምናለን። አምላክ አለው የለውም? ኢየሱስ ክርስቶስ አምላክ የለውም። አምላክ ያለው ራሱ ምንድን ነው? አምላክ ያለው ማንን ነው? አምላክ ያለው ኢየሱስ ክርስቶስ በስጋ መጣ እንጂ አምላክ ራሱ አምላክ የዓለምን ንጉስ። አምላክ ያለው ማንን ነው? ትጂ መልስ። ኢየሱስ ክርስቶስ አምላክ ያለው እግዚአብሔር አባቱ ነው። ስለዚህ አብ ለኢየሱስ አምላኩ ነው ማለት ነው? አይደለም። አምላክ ያለው አምላኬ ያለው ሰው ስለሆነ ነው። ፍጹም ሰው ነው። ሰው ነው። አዳም ነው። ኢየሱስ ጅል ነው አላልኩም፣ ጋኔን ነው አላልኩም። ሰው ነው። እሱን ሰውነቱን አትንገር ደጋግማ አመንኩ። ስለዚህ አምላክ አብ ነው። ስለዚህ አብ አምላኩ ነው አይደለም? ኢየሱስ ክርስቶስ አምላኩ አይደለም። ለኢየሱስ ክርስቶስ አብ አምላክ ያለው ማንን ነው? እግዚአብሔር አባቱ ነው። አምላኩ ስለሆነ ሰው ስለሆነ ነው። ኢየሱስ ክርስቶስ ሰው ስለሆነ ሰውነቱ አምላኩ ነው አይደለም? ፍጹም ሰው ነው። ፍጹም ሰው ስለሆነ ምን አለ? አምላኬ አባቴ ብሎ ጠራ እንጂ አምላክ ስለሆነ ስለሚበልጠው ስለፈጠረው አይደል። በደንብ ይበልጠዋል። ማስረጃ ነስተ ሆኖ ይናገራል። ለምሳሌ ሲያለቅስ ካዩ ልስጥህ ወይ? አይበልጠውም። ይበልጠዋል። ራሱ ይበልጠኛል ብሎ ተናግሯል። እናሳየህ ማስረጃ። ልክ ነው። አብ ከኔ ይበልጣልና ብሏል። አሜን ነው። ስለዚህ ይበልጣል። አይበልጠውም ነው። ኢየሱስ ክርስቶስ ሰው ስለሆነ በሰውነቱ ነው እንደዛ የተናገረው እንጂ ኢየሱስ ክርስቶስ ፍጹም አምላክ ነው። ሰው ስለሆንኩ ነው የሚበልጠኝ ብሏል ኢየሱስ ክርስቶስ። አይ ሰው ስለሆንኩ ብሎ ለምን ይነግራል? እየነገረ እኮ ነው። የአዳምን ይኸውልህ ከመላእክት እንኳ ሳነስከው ይላል። እናንተ ናቸው ኢየሱስ ክርስቶስ ስለሆነ የምትሉት። ቆይ ተረጋጋ። እሺ ኢየሱስ ክርስቶስ እኔ አብ ብትወዱኝ አብ ከእኔ ይበልጣል ሲል ኢየሱስ ክርስቶስ አይ እኔ በስጋዬ ነው ግን ይህን ሰው ስለሆንኩ ነው እንጂ በአምላክነቴ እኩል ነን ብሏል። እኔ እሺ ኢየሱስ ክርስቶስ ከመልአክ እንደሚያንስ እኔ ብነግርህ አይደለም ከአብ ከመልአክ ያንስ። ይህን ከመልአክ ጋር ተወደድ። ቆይ አንዴ በስጋዬ ነው ይህንን የምላቸው ግን ብሎ ተናግሮ አልተናገረው ወይንስ በራሳቸው ነው? በስጋዬ ለምን ይልሃል? ሰው ነው እኮ አንድም አልኩ። ሰው ነው ያላችሁት በሰውነቱ እያላችሁ ያላችሁት እናንተ ናችሁ አይደለም። እኛ ስለሆንን ሳይሆን የምንለው እሱም የሚያደርገው ነገር ሁሉ ሲያለቅስ ብታየው ይተኛል። ለምሳሌ ፍጹም ተኝቶ ስለመተኛ አላወራሁም። አሁን ስለማልቀስ አላወራሁም። አብ ከእኔ ይበልጣል ሲል ጊዜ ይሄን ስል ግን በሰውነቴ ነው የሚበልጠኝ ብሏል። በሰውነቴ ነው የሚበልጠኝ ሳይሆን አዎ በእርግጥም ብሏል እኮ። የቱ ጋር ኢየሱስ ክርስቶስ የቱ ጋር? ምዕራፍና ቁጥር ብቻ። ለምሳሌ እኔ አንድ ጥቅስ ልጥቀስልህ። የቱ ጋ ነው? ይሄን ስላችሁ ጊዜ በሰውነቴ ነው የሚበልጠኝ አለው። ዕብራውያን 2 አንብበው። ጠየቅኩህም። ኢየሱስ ክርስቶስ አብ ከእኔ ይበልጣል ስል በስጋዬ ነው ያለው የቱ ጋ ነው? በሰውነቴ ነው ያለው የቱ ጋ ነው? በስጋዬ ነው ብሎ አይደለም የሚያብራራልህ አልኩህ። ገብቷል? ኢየሱስ ክርስቶስ ብሏል ትላለህ። ከአብ አይደለም ከመላእክትም ያንሳል አልኩህ ብሏል መጽሐፍ ቅዱስ። እንደዛ ብሎ ይናገራል እኮ ነው። ስለ መልአክ አልጠየቅኩህም። ከአብ ከእኔ ይበልጣል ሲል ጊዜ በሰውነቴ ነው ብሎ ተናግረዋል ወይ ስለ አዎ ብሏል አልክ። የቱ ጋር ያለው ኢየሱስ ክርስቶስ
በመሰረቱ በመጽሐፍ ቅዱስ ብዙ ጊዜ እንዳየኸው አብ ከኔ ይበልጣልና እኔ ከአብ እሺ ከላይ ያለሽው ልጅ ሞክር እስኪ አንቺ ውድነሽ የክርስቶስ እስረኛ ሰላም እንዴት ነሽ? ጸጋና ሰላም